I ask our attendants to please present the Memorandum of Understanding. Thank you, Excellencies. Let me ask you to get up from your seats and exchange the MOU for a photo opportunity. Thank you. Thank you, Excellencies. Please have a seat. We thank you once again for putting ink to paper on this historical agreement. I now call upon you to make statements to the media shortly. Kabur President Musabihi, Somaliland President, Kabur Afagubai, Taggase Chafo, Kabur Muktil Taqlai Minister Dammaka Makonnen, የተከበራችሁ ሚኒስትሮች እንኳን ለአዲሱ የፈረንጆች ዓመት እንዲሁም ለአዲሱ የኢትዮጵያ ስብራት ጥገና ቀን በጋራ አደረሳችሁ ማለት ፈልጋለሁ። በተደጋጋሚ ለህዝባችን ቃል በገባነው መሰረት ኢትዮጵያ ካሏት ዋና ስብራቶች መካከል አንዱ የሆነው ቀይ ባህርን አክሰስ የማድረግ በዚያም የማልማት ፍላጎት ከሶማሊላንድ ወንድሞቻችን ጋር በተደረገው የትብብር ስምምነት ዛሬ የመግባቢያ ሰነድ ተፈራርመናል። ዝርዝር ውይይቶችና ስምምነቶች ይኖራሉ። በስምምነታችን መሰረት ከወንድም የሶማሊላንድ ህዝብ ጋር በትብብር ለመልማት ለማደግ የጋራ ሰላማችንን ለማረጋገጥ የሚያስችል መነሻ ሰነድ ይሆናል። ከዚህ ቀደም በተደጋጋሚ እንዳነሳ ነው እኛ ያሉን ሀብቶች የመጋራት የመካፈል በጋራ የመልማት ፍላጎት እንጂ ማንንም በኃይል የማስገደድ ፍላጎት የለንም ስንል የነበረው ሐሳብ በተግባር ዛሬ በአዲሱ ዓመት የመጀመሪያው ቀን ለመላው የኢትዮጵያ ህዝብ የሶማሊላንድ ህዝብና ለሰላም ወዳድ ህዝብ ለልማት ወዳድ ህዝብ ሁሉ የምናበስረው የምስራች ይሆናል። ስብራቶቻችን ይጠገናሉ። ኢትዮጵያ ትበለጽጋለች። በገባነው ቃል መሰረት ሀገራችንን ወደሚቀጥለው ደረጃ እናሸጋግራለን። ስለሆነ ሁሉ ያደረገልን ፈጣሪ እናመሰግናለን። እጅግ አድርጌ አመሰግናለሁ።